አፍሪካ ውስጥ የአይን ሞራ ግርዶሽ ካለባቸው 10 ሰዎች 7ቱ እንዳለባቸው አያውቁም። ታዲያ ይህ የአይን ሞራ ግርዶሽ ወይም ካትራክት ምንድን ነው? ሰላም ጤና ይስጥልኝ። ዶክተር ዳንኤል ነኝ፣ የአይን ህክምና ስፔሻሊስት እና የሪፍራክቲቭ ሰርጀሪ ሰብ ስፔሻሊስት። ዛሬ ስለ አይን ሞራ ግርዶሽ ወይም ካትራክት ባጭሩ እንነጋገራለን። በአይናችን ውስጥ ብርሃን ሰብስቦ በሬቲና ላይ ወይም የአይናችን የኋለኛው ክፍል ላይ ምስል እንዲፈጠር የሚያግዘን ስትራክቸሮች መካከል አንደኛው ሌንሳችን ነው። ይህ ሌንስ እንደ መስታወት ንጹህ ነው። ነገር ግን በተለያዩ ምክንያቶች በሚፈጠር የፕሮቲን ክምችት ሌንሳችን ግልጽነቱን ያጣል። ይህም የአይን ሞራ ግርዶሽ ወይም ካትራክት እንለዋለን። የአይን ሞራ ግርዶሽ ተገቢውን ህክምና በተገቢው ጊዜ ካልተደረገ ለአይነ ስውርነት ያጋልጣል። መነጽር መጠቀም፣ የተለያዩ ጠብታዎችን መጠቀም ለአይን ሞራ ግርዶሽ መፍትሄዎች ሊሆኑ አይችሉም። ብቸኛው መፍትሄ ዘመናዊ የሆነ የሞራ ግርዶሽ ቀዶ ህክምና ወይም ፌኮ ኤመልሲፊኬሽን ነው። በፌኮ ኤመልሲፊኬሽን 2 ሚሜ ባልሞላ ቀዳዳ በአልትራሳውንድ በመታገዝ ጭጋጋማ ሌንሱን አቅልጠን በማውጣት በዘመናዊ አርቲፊሻል ሌንስ እንተካለን። ይህም ሰዎች ተፈጥሯዊ እይታቸውን መልሰው እንዲያገኙ ይረዳቸዋል። ይህንን ዘመናዊ የሞራ ግርዶሽ ቀዶ ህክምና ወይም ፌኮ ኤመልሲፊኬሽን ለማግኘት ወደ ክሊኒካችን ጎራ እንድትሉ ጋብዛለሁ። አመሰግናለሁ።